አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የቃሪያን የጤና ጥቅሞች ነው። ቃሪያን በመመገብ በርካታ የጤና ጥቅሞችን እናገኛለን። ቃሪያ እንግዲህ ከማቀጠል ባለፈ ለጤና ያለው ጥቅም በርካታ ነው። በዚህ ቪዲዮ ላይ የተወሰኑትን እናያለን። በምድራችን ላይ ከ200 በላይ የተለያዩ የቃሪያ አይነቶች አሉ። ቃሪያ በውስጡ ያለው ዋና ንጥረ ነገር ካፕሲን ይባላል። ይህ ንጥረ ነገር ለደም ግፊት እንዲሁም ደግሞ ለልብና ለመተንፈሻ አካላችን ጤና ይጠቅማል። በተጨማሪም ቃሪያ የተለያዩ ቫይታሚኖችን በውስጡ ስለሚይዝ ቃሪያን ብሎ እንለውታለን። ከዚህ በታች ዋና ዋና የተባሉትን የቃሪያ ጥቅሞችን እናያለን። አንደኛ ላይ ጉንፋንን ወይም ደግሞ ሳይነስን ይከላከላል። በተለምዶ ጉንፋን የያዘው ሰው ቃሪያ ይመገብ ይባላል። ይህም ሳይንስም ይደግፈዋል። ቃሪያ በውስጡ ያለው ካፕሲን አፍንጫ ውስጥ ያለውን ሚኮስ ሜምብሬንን ያነቃቀዋል። አፍንጫ ውስጥ ያለውን የደም ዝውውርን በማፋጠን ከአፍንጫ የሚወጣውን ፈሳሽ እንዲቀጥን ያደርገዋል። ይህ ማለት ከጉንፋን ወይም ደግሞ ሳይነስ በሽታ ቶሎ እንድናገግም ይረዳናል ማለት ነው። ሁለተኛ ላይ በሽታ የመከላከል አቅማችንን ያሳድጋል። ቃሪያ በውስጡ ከያዛቸው ቫይታሚኖች ዋነኛው ቫይታሚን ሲ ነው። ቫይታሚን ሲ ደግሞ ሰውነታችን ራሱን ከበሽታ እንዲከላከል ጤነኛ ሆኖ እንዲቆይ ይረዳል ማለት ነው። በተጨማሪም ቃሪያ ጸረ ባክቴሪያ የመሆን ባህሪ ያለው። በዚህ ምክንያት በሰውነታችን ውስጥ የተለያዩ የተፈጠሩ ፍሪ ራዲካል የሚባሉ ጎጂ ነገሮችን ያጸዳል። ሶስተኛ ላይ ቃሪያ መብላት ያነቃቃል። ቃሪያ ውስጥ ያለው ካፕሲን የተባለው ንጥረ ነገር ሰውነታችን ኢንዶርፊን የተባለውን ሆርሞን እንዲያመነጭ ያደርገዋል። ይህ ሆርሞን ደግሞ ጥሩ ስሜት እንዲሰማን፣ ደስተኛ እንድንሆን ያደርጋል ማለት ነው። አራተኛ ላይ እይታችንን ያስተካክላል። ቃሪያ ቫይታሚን ኤ እና ቫይታሚን ሲ በውስጡ ይዟል። እነዚህ ደግሞ ቫይታሚኖች የአይናችን ጤና ይጠብቃሉ። በተጨማሪ እንደ ሞራ ያሉ የአይን ችግሮችን ይከላከላል ማለት ነው። አምስተኛ ላይ ቃሪያ ለፀጉራችንና ለጤናችን ይጠቅማል። ቃሪያ መብላት ቆዳችን ጤናማና ጥሩ ወዝ ያለው እንዲሆን ይረዳል። ቫይታሚን ሲ የተጎዳ የቆዳ ሴሎችን እንዲጠገኑና የቆዳ መሸብሸብን እንዲቀንስ ያደርጋል። በተጨማሪም ቃሪያ በሰውነታችን ውስጥ የሚፈጠረውን መቆጣትና አብጠት ስለሚቀንስ ብጉርን ይከላከላል ማለት ነው። ስድስተኛ ቃሪያ አንቲ ኢንፍላማቶሪ ነው። ሰውነታችን ውስጥ ከውስጥ ሆነ ከውጭ እብጠት ወይም ደግሞ መቅላት፣ መቆጣት ይከሰታል። ይህ ኢንፍላሜሽን ይባላል። ቃሪያ በቫይታሚን ሲ የበለጸገ ስለሆነ ይህን ችግር እንዳይከሰት ያደርገዋል። ከተከሰተም ቶሎ እንዲድን ትልቅ ሚና ይጫወታል ማለት ነው። ሰባተኛ ላይ ቁስል ቶሎ ያሽራል። ቃሪያ ውስጥ ያለው ቫይታሚን ሲ በቆዳችን ላይ የሚፈጠሩ ቁስሎችን ቶሎ እንዲድኑ ያደርጋል። ቫይታሚን ሲ ቆዳችን የሚሰራበት ኮላጅን ቶሎ እንዲመረት ያደርገዋል። ስለዚህ ቁስል ቶሎ እንዲድንና ጠባሳው እንዲጠፋ ያደርጋል። ስምንተኛ ላይ ቃሪያ ለልብ ይጠቅማል። ቃሪያ ካፕሲን ስላለው ለልባችን ጤና የተለያዩ ጥቅሞችን ይሰጣል። በደማችን ውስጥ ያለውን የኮሌስትሮል መጠን ያስተካክላል። በደም ቧንቧዎች ውስጥ የተጠራቀመውን ኮሌስትሮል ይቀንሳል። በተጨማሪም በሰውነታችን ውስጥ ያለውን የደም እንቅስቃሴ ያሻሽላል። ይህም በልባችን ላይ ያለውን ጫና ይቀንሳል ማለት ነው። ዘጠነኛና የመጨረሻ ቃሪያ በውስጡ ብዙ ካልሲየም ይዟል። ቃሪያ በውስጡ ብዙ ካልሲየም እና ቫይታሚን ኬ ስላለው ለአጥንታችንና ለጥርሳችን ጤና ይጠቅማል። በአደጋ ጊዜ የሚደርሰውን የደም መፍሰስ ይቀንሳል። የቃሪያ ጥቅሞች እንግዲህ እነዚህ ናቸው። ከዚህም ለዛሬ ዋና ዋና የተባሉትን ነው። ከዚህም በላይ ደግሞ በርካታ የጤና ጥቅሞች አሉት። ቃሪያን እንግዲህ በቀላሉ ሁላችንም ቤታችን ውስጥ የምናገኘው ነገር ነው። ከእለት እለት ምግባችን ውስጥ በማካተት በርካታ ጥቅሞችን ማግኘት እንችላለን። ቃሪያን እንግዲህ በአንድ ጊዜ ብዙ ቃሪያ መመገብ የቆዳ ወይም ደግሞ የጨጓራ ችግር ሊያመጣ ስለሚችል በመጠኑ መጠቀም ይኖርብዎታል። የዛሬ ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር በማድረግ ቤተሰብ ሁኑ። በሌላ አዲስ ቪዲዮ አስተማሪ ቪዲዮ እስከምንገናኝ ሰላም ቆዩ።